አዲስ ቤት ገዝቻለሁ ማለት ነው። ዛሬ ወደ አዲሱ ቤታችን ለገባ ነው ማለት ነው። እና ይሄንን ይመስላል። እንኳን ደስ አለሽ በሉ ለማንኛውም ሁላችሁ ማለት ነው። ይሄ ቤት ስንት እንደፈጀው ግቡ ምን እንደሚመስል ውስጡም ውጩም አሳያችኋለሁ ማለት ነውና እውነት ለመናገር በጣም ነው የሚያምረው። ቤቱ ይሄን ይመስላል ማለት ነውና እንዳያችሁት ግቢው ደግሞ አይታችሁ እንኳን አጠግቡትም ማለት ነውና አታክልት ብቻ ነው የሌለ ነገር የለም ማለት ነውና ይሄንን ይመስላል። እውነት ለመናገር በዚህ ግቢ ውስጥ መኖር ማለት መታደል ነው ማለት ነውና እንደዚህ ሁሉም ነገር የተሟላ ያለቀለት ቤት ነው ማለት ነውና ግቢው ራሱ በጣም ነው ደስ የሚለው ማለት ነውና በዚህ አጋጣሚ ውሻውም አለች ማለት ነውና እና ይሄን ይመስላል እና በጣም ደስ ብሎኛል ማለት ነውና ይሄን ቤት ገዝቼልኝ ዶሮቹም አሉ ግቢ ውስጥ ማለት ነውና ይሄን ይመስላል። ለማንኛውም ግቢው የሌላ አታክልት የለም ብላችሁ አታምኑም። ያው የሚሸጠው ከና አታክልቱ ነው፣ የገዛውትም ደግሞ ከና አታክልቱ ነው ማለት ነውና በጣም ነው የሚያምረው። መታደል ነው እውነት ለመናገር እና እዚህ ጋር ደግሞ ቡና አለ እንደምታዩት ማለት ነውና መጀመሪያ ቅድማ ግቢውን ላሳያችሁ በማለት ነው ማለት ነውና የሌለ ነገር የለም። እንደምታዩት ሙዙ ራሱ እያፈራ ነው ማለት ነውና ደርሷል። ጧት ስለሆነ ትንሽ ጨረራ አለ እንጂ ይታይ ነበር ማለት ነውና ፓፓይም አለ። ይሄን ይመስላል ግቢው ማለት ነው። በጣም ነው የሚያምረው እንደምትመለከቱት ማለት ነው። ቲማቲም አለ፣ ሰላጣ አለ። በቃ ምንም ገባ የሚሄድበት ምክንያት ራሱ አይኖርም ማለት ነውና ቀይ ስር አለ፣ ጌሾ አለ፣ ምን የሌለ ነገር ያለ ሁሉም ነገር አለ ማለት ይቻላል ማለት ነውና እዛ ጋር ንብ አለ። ፓፓይ ራሱ እንዴት እንደሚያፈራ እንዴት እንዳፈራ ተመልከቱት ብቻ ተመልከቱት። የእውነት በጣም ነው ደስ የሚለው ማለት ነውና ግቢው በጣም ይለያል በጣም ማለት ነውና አይታችሁን ካላጠግቡትም እኔ አይቼ ፍስስ ነው ያልኩት ማለት ነውና እስከምገዛ ድረስ እስከምኖርበት ደረጃ ዛሬ ይሄን ግቢ መጥቼ እስከማዩ ድረስ እንኳን ማመን ያቃተኝ ማለት ነው። እና በጣም ነው የሚያምረው ተመልከቱት። ቡናም ማለት ነው ቡናም አለ እንደምታዩት እያፈራ ነው ማለት ነው። በዚህ በተወደደ ቡና ግቢ ውስጥ ማግኘት ማለት መታደል ነው በእውነቱ። እና ይሄ የሚበላ ነገር ነው አላውቅም ግን ስሙን እዛ ጋር እንደምትመለከቱት ይሄው ሙዙ አገዳማ ተውት ሸንኮራ ማለት ነውና እና ይሄን ይመስላል ማለት ነው። ግቢውም አለ ደግሞ ውሃውም አለ ደግሞ ግቢ ውስጥ አገዳ ይሄንን ይመስላል። በጣም ነው የሚያጓጓው። ቃራም አለ እና ይሄን ነው ስንት እንደተገዛ ነግራችኋለሁ ማለት ነውና መጨረሻ ላይ እኔ ራሱ ሰርፕራይዝ ነው እንኩት እኮ እናንተ ብቻ ሳይሆን በጣም ነው የሚገርመው። ይሄው እንደምታዩት ቡና ከጀርባ ደግሞ ጌሾች አሉ። ቡና እንዴት እንዳፈራ እዩት። በዚህ ሰዓት ቡና አንድ መለካ ቡና 50 ብር በገባችበት ግቢ ውስጥ እንደዚህ መትከል ማለት መታደል ነው ማለት ነው። እዛ ጋር ደግሞ ጤና አዳም አለ። በቃ መግዛት ካለባችሁ መስራት ካለባችሁ እንዲ ነው ማለት ነው። ምክንያቱም በቃ ደስ ይላል። አይታችሁ እንኳን አጠግቡም ግቢ ውስጥ አታክልት ሲኖር በጣም ነው ከምንም በላይ ደስ የሚለው ማለት ነውና እዚህ ጋር ደግሞ ከጀርባዬ ደግሞ ሌላ ነገር አለ። ግን ብዙ የማላቃቸው ነገሮች ደግሞ አሉ። እዚህ ጋር መጠበሻ አለ እዚህ ጋር እንደምታዩት ማለት ነውና ይሄም አለ። እዚህ ጋር ደግሞ ቡና የአገር ቡና ነው ያለው እና ይሄን እንደምታመለከቱት ይሄ ምንድነው የዚህ ጋር መጠበሻ ነው ማለት ነው። ገና እያደገ ነው ግን እና መስራት ካልቀራ እንዲ መታደል ነው በእውነቱ እና በጣም ነው ደስ የሚለው ማለት ነው። ምንም እዚህ ግቢ ውስጥ ድብርት ራሱ አይኖርም ይኖራል ብዬም አላስብም። ይሄንን አይታችሁ ራሱ ዘና ፈታ ነው የምትሉት ማለት ነው። እና ይሄን ይመስላል። በዚህ በኩልም ደግሞ ሌላ ነገር ነው ያለው። በተለያየ ቦታ ተታክሎ ነው ያለው ማለት ነውና አታክልቶቹ በጣም ነው የሚያማምሩት በጣም ማለት ነው። እና ሰርፕራይዝ ነው እንኩት ኮባም አለ ሙዝም አለ የሌለ ነገር የለምና በጣም ነው ደስ ያለኝ ዛሬ ማለት ነውና ደስታዬ መቆጣጠር ነው ያቃተኝ ራሴን በጣም ማለት ነው። እና እዚህ ጋር ደግሞ ቄጠማ አለ። ምንድነው የሚባለው ዘንባባ ነው ምንድነው ቄጠማ ነው ብቻ በቃ
ቄጠማ ብላችሁ ተመልከቱት። ሁሉም ነገር የተሟላ ነው ቤቱ ማለት ነው እና ያለቀለት ነው ውስጡም ውጩም እና ይሄንን ይመስላል። አገዳ ደግሞ ካማራችሁ ኑ ብሎ እላችኋለሁ እና ደስ ነው ያለኝ ማለት ነው። ደስ ነው ያለኝ እና እንኳን ደስ አለሽ በሉኝ ሁላችሁ። ይሄን የመሰለ ቤት ይሄን የመሰለ ግቢ በመግዛቴ ደስ ሊላችሁ ይገባል ማለት ነውና በአዲሱ ቤት በአዲስ እቃ መግባት ነው የምፈልገው እና ይሄን ይመስላል ማለት ነውና ቤቱ ከጀርባም ቤት አለ ውስጥም እንደዚህ ማለት ነውና አታክልቱ በጣም የሚገርም ነው እውነት ለመናገር እና ይሄንን ይመስላል እና በጣም ነው ደስ የሚለው። ይሄን ይመስላል ማለት ነውና ይሄን የመሰለ ቤት ነው የገዛሁት። እንግዲህ ኢትዮጵያ ውስጥም ተቀምጦ ቤት መግዛት ይቻላል ማለት ነውና የግድ እዛ ሰርተን ብቻ ቤት እንገዛለን ብላችሁ ራሳችሁን አታጨናንቁ ልላችሁ ፈልጌ ነው። ዘና ፈታ በሉ። ውስጡም ደግሞ አሳያችኋለሁ ማለት ነው እና እንደዚህ አይነት ህይወት ይስጣችሁ፣ የተረጋጋ ህይወትን እግዚአብሔር ይስጣችሁ ለሁላችሁ ማለት ነውና ከሰው ሀገር ገብታችሁ የምታርፉበትን እግዚአብሔር ይስጣችሁ ለሁላችሁ እና ይሄ ምኞቴ ነው። ይሄን ይመስላል ማለት ነውና በቃ ምንም ባይበላ ባይጠጣ ራሱ ይሄን ግቢ አይቶ መጥገብ ይቻላል። እውነት ለመናገር በጣም ልዩ ነው ማለት ነውና ምንም አክል ገንዘብ እንኳን ቢፈጅ ምንም አይደንቅም ይሄ ቤት ማለት ነውና ምንም አይደንቅም። ምክንያቱም በቃ እዚህ ግቢ ውስጥ ያለው ነገር ብቻ በቂ ስለሆነ ማለት ነው። ይሄን እንተክላለን ብትሉ ብዙ አመታት ሊፈጅ ስለሚችል ግን በቀላሉ ደግሞ እንደዚህ ማግኘት በጣም ደስ ይላል ማለት ነውና እንደዚህ ሁሉም ነገር ያለቀለት ግቢ ማግኘት በጣም ነው ደስ የሚለው ማለት ነው። መቼም ባለቤቱ አታክልቱን ነቅሎ አይወስድም ማለት ነውና ፓፓያ ራሱ ደርሷል። በቃ እየደረሰ ነው። ይሄን ይመስላል ማለት ነውና ዘና ፈታ ማለት ነው። ሰላጣ እንደምትመለከቱ ማን ነው ሰላጣ አይደለም ይሄ ነገር ቆስጣ ነው። ቆስጣ ራሱ ይሄን ይመስላል ማለት ነውና ቀረብ አድርጌ ላሳያችሁ። ይሄን ይመስላል ማለት ነው። ቆስጣ እንግዲህ ተመልከቱ። ቲማቲምም ደግሞ አለ። አሁን በጋ ስለሆነ ነው እንጂ ያው እያፈራ ነው ወደ መሬት ላይ ማለት ነው። እና መግዛት ካለባችሁ እንደዚህ አይነት ሁሉም ነገር ያለቀለት በቃ ገብታችሁ ብቻ የምትኖሩበት እቃችሁን ብቻ አስገብታችሁ አታክልት እንተክላለን የማትሉ ቆጣሪ እናስገባለን የማትሉ ምንም አክል ዋጋ ውድ ቢሆንም መግዛት እንደዚህ አይነት ነገር ነው ማለት ነው። ገንዘብ ማውጣት ለማይቀር ነገር እንደዚህ ሁሉም ነገር የተሟላ ነገር ገዝታችሁ ብገቡበት ለራሳችሁ ደስታ ነው ማለት ነውና ውስጡ ደግሞ ምን እንደሚመስል በቀጣይ ቪዲዮ መጣለኝ ማለት ነውና ዋጋውም ደግሞ ስንት እንደሆነ ነግራችኋለሁና እኔ ምንም አልደብቃችሁም ከናንተ መግዛትም ለምትፈልጉ ደግሞ ሌላ ቤት ማለት ነውና በዚህን ሰዓት የቤት ዋጋ ስንት እንደሆነ የባዶ መሬት ዋጋ ስንት እንደሆነ እነግራችኋለሁ ማለት ነውና በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። በጣም ደስ ብሎኛል ግን እኔ